የጌታ የኢየሱስ ክርስቶስ ሙሉ ሰላምና ሙሉ ጸጋ ለእናንተና ለነገሮቻችሁ በኢየሱስ ስምና ስልጣን ይሆንላችሁ። በየትኛውም ዓለም ዙሪያ ላይ የምትገኙ የምወዳችሁ የማከብራችሁ ታላላቆቼ ታናናሾቼ የጌታ ቤተሰቦች ሰላም ለእናንተ፣ ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ዛሬም ወደ እናንተ ይዤ የመጣሁት የቃል ክፍል እንዲህ የሚል ነው። እንደዚህ ብለህ ለጠላቶች ንገር፣ እንደዚህ ብለሽ ደክማለች፣ ወድቃለች፣ ተረስታለች፣ ከዚህ በኋላ ቀና ማለት አትችልም፣ ተስፋም የላትም ብሎ በዙሪያሽ ላይ ለሚያወሩ ጠላቶችሽ እንደዚህ ብለሽ ተናገሪ፣ ቢወድቅም እነሳለሁ። ሃሌሉያ። አንተም ለጠላቶች ለከሳሾች ያንተንና ያንተን ውድቀት ለሚመኙ ከሳሾች እንዲህ ብለህ ተናገር፣ ጠላቴ ሆይ ብወድቅም እነሳለሁ ብለህ ተናገር። እኔ ብወድቅም የምነሳበት ተስፋ በክርስቶስ አለኝ። አንተም ብትወድቅ የምትነሳበት ተስፋ ክርስቶስ ነው። አንቺም እንደዛ ክርስቶስ ነው። መጽሐፍ ቅዱስ ላይ ትንቢተ ሚልክያስ ምዕራፍ 7 ላይ ከቁጥር 7 ያለውን የእግዚአብሔርን ቃል ክፍል አብረን እናነባለን። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርገዋለሁ። አምላኬ ይሰማኛል። ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ቢቀመጥ እግዚአብሔር ብርሃኔ ይሆንልኛል። በእኔ ላይ ደስ አይበልሽ፣ በእግዚአብሔር ላይ ኃጢአትን ሰርቻለሁና እስኪሟገትልኝ ድረስ ፍርድንም ለእኔ እስኪያደርግልኝ ድረስ ቁጣውን እታገሳለሁ። ወደ ብርሃንም ያወጣኛል፣ ጽድቅንም አየዋለሁ። ጠላቴም ታያለች፣ እኔም አምላኬ እግዚአብሔር ወዴት ነው ያለችም በእፍረት ትከደናለች። ጠላቶችህን የሚያሳፍር ሟርተኛን መተተኛን በአንተና በአንቺ ላይ በእኔ ላይ በስኬትክ መንገድ ላይ በእድገትህ መንገድ ላይ ውድቀትን ሽንፈትን የነገሩህን እነዛ ጠላቶችን የሚያሳፍር መለኮታዊ ክብር ያገኝሻል፣ ያገኘሃል። እንዴት ነው መለኮታዊ ክብር የሚያገኘኝ ብለህ ካልከው እግዚአብሔር አምላክ በወደደውና እግዚአብሔር አምላክ በፈቀደው እግዚአብሔር አምላክ ባዘዘው በፈቃዱና በትእዛዙ መሰረት የምትሄድ የምትንቀሳቀስ ከሆነ ዕጣ ክፍል ከመልካም ነገር አይጓደልም። ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር በሌላኛው ክፍል ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለመልካም እንደሚደረግ እናውቃለን እንደሚለው እቴ ወንድሜ፣ በየትኛውም ዓለም ዙሪያ ላይ የምትኖሩ ይህንን የምሰሙ ቅዱሳን እግዚአብሔርን እንፍራ። እግዚአብሔርን በመፍራት ዘመኑን በማወቅ ነቅተን እንኖር። ላላመኑት ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ላልተቀበሉት ወንጌልን እንመስክር። ኢየሱስ ክርስቶስ ያድናል፣ ይታደጋል። የማዳን ቀን ዛሬ ነው። እንድንድንበትም ዘንድ ከስም ሁሉ በላይ የሆነው የተሰጠው ስም ኢየሱስ የሚል ስም ነው። በዚህ ስም በማመን ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ በመቀበል የመንግስቱ ወራሽ መሆን ይቻላል። ያለ ኢየሱስ ክርስቶስ የእግዚአብሔርን ቀኝ መውረስ አይቻልም። ኢየሱስ ጌታ ነው። ተባረኩ።